በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሰኞ ድርሳነ ማህያዊ አንደኛ ምዕራፍ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር እናምናለን። እያመንሁም ለዘላለም በሦስትነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጹሕ ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችንም እሰግዳለሁ። በመከራ ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀልም እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከመሆኑ ከኃጢአት ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልክ እስከ ሰባት ድረስ የሰራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌ ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፊ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን ከመከራ ሁሉ ያስተማራቸው ኤልሳቤጥና መልቲዳ በርዚዳ የሚባሉ 3ቱ ደናግልና 4ቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህ መጽሐፍ ስሙ ድርሳነ ማህያዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በስጋውም ይከብራል። በመንግስተ ሰማያት እድል ፈንታው ከፋያታዊ ዘየማን ጋር ይሆናል። በየሳምንቱ አርብ ቀን የሚደግመው በነፍሱም በስጋው ይከብራል። በመንግስተ ሰማያት እድል ፈንታው ጌታችን ከገነዙ ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በልቅሶ በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናድርግ ዘንድ ሐዋርያት አዘዋናልና፣ ያም ባይሆን እስከ 9 ሰዓት ድረስ በየቀኑ በ7 ጊዜያት የሚደግመው ሰው ቢኖር በነፍሱም በስጋው ፈጽሞ ይከብራል። በመንግስተ ሰማያት እድል ፈንታው እስከ 40 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታዬ ሆይ ተቀዳሚ ተከታይ ስለሌለው ልጅህ ስለ ወዳጅህ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከኛ አታርቅ፣ ቃል ኪዳንን አታፍርስ፣ በእውነት ለዘላለም አሜን። በአብ በመንፈስ ቅዱስ ህልው ሆኖ የሚኖር ኢየሱስ ክርስቶስ በሱ አብ መንፈስ ቅዱስ ህልዋን ሆኖ የሚኖሩ ልቡናው አብ ያንደበቱ ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በስጋው ወገኖች ያደርገን ዘንድ በሰው ስጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በጣጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ስጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሀልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛው ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህን ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነጋገረው። የዳዊት ልጅ ዮሴፍ እጮኛህን ማርያምን መቀበል አትፍራ፣ ከእሷ የሚወለደው ከግብረ መንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙም ኢየሱስ
ወይም መድኃኒት ትለዋለች። እሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህ ሁሉ የተደረገ ነቢይ ከእግዚአብሔር ተገኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋም ለቅድስናዋም ተገዛ። እጮኛው የምትሆን ማርያምን ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችው ጊዜ አውራ ጣቷን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯል። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። ይህንን እንስሳት እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብሎ አወጡለት። የሚነጹበት ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ ህዳጌ በቀር የባህሪ አምላክ ታላቅ ሊቀ ካህን ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራችንን መቀበል ታገሰ። እሱ መስዋዕትን የሚቀበልለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። በኦሪት እንደተጻፈው ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘው በገቡ ጊዜ ስምዖን በክንዱ ተቀብሎ በጭኑ ላይ አስቀመጠው። ሉቃስ 2:26 እግዚአብሔርንም አመሰገነው። ሉቃስ 2:34 እናቱ እመቤታችንን ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውና ለመነሳታቸው መፈራረጃ ሊሆን የተሾመ ነው። በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልብሽን የሚከፋፍል ሐዘን ያገኘሻል። መዝሙር 19 ሉቃስ 19:25-27 የብዙ ሰዎች የልቦናቸው ሐሳብ ይገልጽ ዘንድ የሞቱን ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስ ክርስቶስ በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅና አውራጃ ብሔረ ገአዚን ወይንም ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ በተሰደደ ጊዜ ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘው ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስ እና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአትን ለማስተሰረይ ሥጋውን ደሙን መቀበል እንዳይቀርብን የዘላለም ሕይወት ለማግኘት ጌታችን ሄሮድስ እስኪሞት ድረስ በተራራው በየዋሻው በየፍርኩታው በእንጨት ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ ክርስቶስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ወይም መንፈቅ ጌታችን ኢየሱስ ክርስቶስ ወደ ሀገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስና በማጌጥ በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በዓርብ ቀን ግን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባለው ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን እኔንና አገልጋይህን
ከኃጢአት ሞት አድነን። አሜን። ምዕራፍ 2 ይሁዳም አማቹ በርባን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን በ30 ብር ሸጠው። ወንጌላዊያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩ። ከዚያ ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመረ። አይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢከስጸው፣ ምንም 3 ጊዜ በላዩ ዕጣ ቢወጣበት፣ ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸውም ቢሰማ የሚያስይዝበት ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ ጊዜ አዝነው እያንዳንዳቸው መምህር እኔ ነኝን አሉ። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚጠልቅ ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰውን ልጅ የሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም በአጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠብሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዝላችኋለሁ፣ የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት። እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ ርግማን ተወዳጀ። ምዕራፍ 3 ጌታቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያምን እማልድሻለሁ፣ በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ፣ በእሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱ፣ ወደ ሲኦል በመውረዱ፣ በጦር በመወጋቱ፣ እሱ ኢየሱስ በመቀበሩ ከኃጢአት ሁሉ ይቅር ትሉኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። 4ኛ ምዕራፍ ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛር ቤት እንዳይጠፉ ደቀ መዛሙርቱ ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስም ይዞ ከእርሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እኒህም መታወክ፣ መተከዝ፣ ማዘን ናቸው፣ በሰውነቱ ታወኳልና። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚህ ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ ያዝን ተክዝ ጀመር። ሰውነቴን ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ፣ አትተኙ አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንዲሁም ለእኛ ለወገኖቹ ተድላ ደስታን ሰጠን። የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህም እሱ በስጋ ሲሰግድ መለኮት ከስጋ አልተለየውም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን እቺ ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህችን ጽዋ ወይም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት
ትለፍ ማለቱ ነው እንጂ። ነገር ግን የኔ ፍቃድ አይደለ ያንተ ፍቃድ ይሁን፣ ያንተ ፍቃድ ይሁን ማለቱ ስለ ሰው ይሞት ዘንድ አባቱ ልኮታልና ነው። የኔ ፍቃድ አይሁን ማለቱ ያለመሞቱም አይደለም፣ መሞቱ ፍቃዱ ነውና። ስለዚህ ነገር የልጁና የአባቱ ፍቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከኃያልነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስን ድል አድርገሃልና ድል አድርገህም የአዳም ልጆች ከዲያብሎስ ቃራኝነት ለይተሃቸዋልና። እሱ ግን ፈጽሞ ለመላልሶ ጸለየ፣ ከሱ የራቀ ሰይጣንን በጥበብ ያቀርበው ዘንድ። እርሱ ግን መላልሶ ጸለየ፣ በቸርነቱ የሞትን ፍርሃት ከኛ ያረቅ ዘንድ። 5ኛ ምዕራፍ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄዶ ተኝቶ አገኛቸውና ጴጥሮስን 1 ሰዓት እንኳን መትካት መታገስ ተሰማችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሂዶ ጸለየ፣ አባቴ ሆይ የሚቻልስ ቢሆን ይህ ወይንም ጽዋ እንዳልጠጣ ከኔ ይልፍ አለ። ነገር ግን ፈጽሞ ፍቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱ ሁሉ ተኝቶ አገኛቸው፣ ዓይኖቻቸውን ፈጽሞ በእንቅልፍ ተይዘዋል። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ እንደተኙ ትቷቸው ሂዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህ ነውና። ሀገሪቱን ባየ ጊዜ አለቀሰላት፣ ርኅራኄ ባህሪ ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህ እውቀትሽ ከዓይኖችሽ ተሰወረ ወይም ተለየ። ጠላቶችሽ በዓይንሽ ተሰብስቦ የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተዉ ሳያስቀሩ የይቅርታሽ ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት አንድ ጊዜም ጸሎቱን አልለወጠም። በብዙ ስግደት ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ያን ኋላ ግን እንደ ደም በስቶ ወደ ምድር ወረደ። ከእኛም የኃጢአታችን ወዝ አጠፋ። በመስገዱም በመላእክት አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ የሆነ ለእግዚአብሔር ቃል ከስጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን፣ ለስጋ አንሰግድም ሳንል ለቃል የሰገደ እነሆ ለስጋ መስገዱ ነውና፣ ለስጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ስጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ። በብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌታ ሰማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቄሳሪያም ተራራና በደብረ ታቦርም ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትና ማታ ስለኛ ጸለየ እንጂ። 6ኛ ምዕራፍ። ቤቶቼ አብ መንፈስ ቅዱስ እላችኋለሁ፣ እመቤቴ ማርያም እማልድሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን አሜን። 7ኛ ምዕራፍ። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙ፣ እረፉም አላቸው። እነሆ በክፉ ሰዎች የሰው ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስዘኝ ወይንም ይሁዳ ቀርቧልና፣ ከዚህ ተነሱ እንሂድ። ይህ ሲነግራቸው ከ12 ደቀ መዛሙርት አንዱ
የአስቆሮቱ ሰው ይሁዳ ደረሰ፣ ያንን ቦታ ያውቀው ነበርና። ጌታችን ኢየሱስም ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግ ነበርና። ይሁዳም ከፈረሰኞችና ከካህናት አለቆች ሎሌዎቻቸውም የወታደሮቻቸውንም ጭፍራ ተቀብሎ በችቦ መብራትና በፋና ጦርና ሾተል ገመድ ይዘው ሄዱ። በበዓልም ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወቁ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የሚስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበት ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ነው አሉ። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር ቆሞ ነበርና ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራው የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ነው አሉ። እኔ ነኝ አላቸው። ለምን የምትፈልጉትስ የለምን? የምትፈልጉት እኔ ከሆነ እኔ ተዋቸው ይሂዱ አላቸው። ከሰጡኝ አንድስ እንኳን አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላት ሲሆን ጠላቴ አላለው ወዳጄ አለው እንጂ። እዳጌ በቀል ልቡናው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዣችኋለሁ፣ አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ እንግዲህ ወዲህ ሊያመልጣችሁ የለብኝም አላቸው። 8ኛ ምዕራፍ ጌታችን ኢየሱስን የሺህ አለቃና ጭፍሮች የይሁዳን ሎሌዎች ሆነው በሰንሰለት አጥብቀው ያሰሩት። አይሁድም ክፋታቸውን በሱ ላይ ይፈጽሙ ዘንድ ወደ አሰናበቷቸው ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተል መሰሰ። አንገቱንም አልመታውም። ጌታ ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዛ ነገደ መላእክት ይልክልኝ ዘንድ አባቴ መጠየቅ የማይቻል ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ወይስ ይፈጸማል? ስለዚህ ይሆን ዘንድ አለውና። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያን ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ገመድ ይዛችሁ ልትፈልጉኝ ወይም ልትይዙ መጣችሁን አላቸው። ዘወትር ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁንም እንኳን በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማ አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህ ሁሉ የተደረገ ነቢያት የተናገሩት ሊደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይንም ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱ ሸሸ። ጌታችን ኢየሱስ ሁላችሁ በዚህ ሌሊት ትክዱኛላችሁ፣ ብቻዬን ትታችሁ ትበተናላችሁ ብሎ እንደተናገረው
እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስም ካስያዙት በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እሱ አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑትና ፈተና ሁሉ አስረው ባመጣት ሴት ነገር፣ በሴትም በወንድም ነገር፣ ግብር በመስጠትም ግብር በመጠየቅም በትንሣኤ ሙታን ነገር በነገሩት ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱ መከናወንም የነገሩ መውደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብም የሚያጠፉት ስለት ወይንም ስልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ኑ ወይንም ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብ ከመንፈስ ቅዱስን በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና፣ በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገስታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። 9ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸከሩም የሾህ አክሊል ተቀብቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን አሜን። የሰኞ ተአምር። በኑኃሚን ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎችን በእጁ ይዘው ነበር። ዓይኖቹ ወደ እጆቹን መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርት ታዩ። በዚያም 12 የብርሃን መልአክ ወርደው ጌታችን ኢየሱስን አገለገሉ። በፊቱም ሲሰግዱ ሚካኤልና ገብርኤል አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለች፣ ሶዶም ገሞራም እንደ አቃጠልናት እናቃጥላት እናጠፋት ዘንድ ለምን አታዝም አሉት። ጌታችን ኢየሱስን መልሶ ታገሱ አላቸው። መላእክቶቼ ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአቱ ስላወዛው ወዝ ፈንታ እኔ የሕይወት ወዝ ካላወዛው የሞት ወዝ ከሱ አይጠፋምና። መላእክቶቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለሙን ሁሉ ይገዛልና አላቸው። ከሱ ጋር ያሉ ጭፍሮችና አለቆችም ሁሉ ወደ ሰማያት ሲመለሱ ዘንድ አዘዛቸው። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይሁን አሜን አሜን። የሰኞ አርኪ። ባለመለወጥ የከበረ አብ ስም አምኜ የሕማምህን መሐላ በማመን የሕማምህንም ድርሳን አነብ ዘንድ ለሕማምህና ለመስቀል ሰው የሆንክ ክርስቶስ በእሳትና በንፋስ አምሳል መንፈስ ቅዱስ ላከልኝ። መንፈስ ቅዱስ የነገረህን ሁሉ ያሳስበናልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድ ልብህ የዋህ የሆነ የኢሳያስ ሕፃን ወልድ ደስ ከሚያሰኝ ፊት ጋር የአባትን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንና አዝማንን የዘመንንም እኩሌታ በታመነ ስደት የፈጸም አንደበት የሚያመሰግንህ ምድረ ግብፅ
በኪዳተ እግርህ የቀደስ ክርስቶስ የብዙ ሽንገላ ሴጣን ከኋላ እንደሄደ በአንተ ቃል ከኋላዬ ሴጣን ይሂድ። የሌቦች አለቃ ስግብግብ ሆዱን የሚወድ ይሁዳ በርባንን የጥቂት ዋጋ መጨመሪያ አድርጎ ለጥቂት ዋጋ የሰጠህ መልአክ ከሎጥ ጋር እንዳደሩ በማጠየቅ የሰለጠነ ክሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት ሄድክ። ገዳይ የሆነ የሞት ጽዋን በጸሎት ታሳልፍ ዘንድ ቃልህን እያሳሰብህ መሐላህንም እያሰብህ የኤሊ ልጆችን ምግባር እሰራለሁና ከሃሊ ቃልህ ይፍታኝ። የጸለህ የከበር የፊትህ ወዝ እንደ ዝናብ ሲወርድ በምድር ላይ የሰበር የባሪያ ማልኮስን የተቆረጠ ጆሮ ያዳን ክርስቶስ ከራስህ ዋጋ ብር ማደሪያ ግዛኝ። በአባትህ ቤት ብዙ ማደሪያ አለና አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍ ክፉ ጠላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃልም ገናንነትና ኃይል ላንተ ይገባል አለ። አይሁድ ይይዙህ ዘንድ ጻፍትም ይገሉ ዘንድ ከበትሮቻቸው ከሰይፎቻቸው ከብዙ ጦር ጋር በችቦና በፋኖስ መብራት የመጡብህ ፈጣሪ ዳግሞት መከራን አታሳየኝ፣ በይቅርታም ማረፊያዬን አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ የሚገሉ ዘንድ ወደው አይሁድን ማንን ትፈልጋላችሁ ባላቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋሃቸውም። ያንተ ፍቃድ ከሰማይ ጠራችኝ። ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው መልእክታቸውንም ያደርግ ዘንድ እንዴት አደርክ ብሎ በሳመህ። አቤቱ ቀኖናዬን አታክብድ፣ የነጻሁ አድርገኝ። ንስሐዬ ንስሐ አይደለምና። ብዙ ላሞች የከበቡህ በኃጢአት የደለቡ ፍሪዳዎች የያዙ በምሴተ ሐሙስ ጀምሮ እስከ አርብ ማታ ወይንም ሰርክ የፈረዱብህ ዓለምን የምታድን ኢየሱስ የአባ አሞንን የአባ ጳውሊን ነፍስ ወዳረገችበት ነፍሴን አሳርጋት። አሜን። አይሁድ ሰዓሪ ሰንበት ነው ብለው ገልጠው በሰሜን ገመድና በጽኑ ሰንሰለት የኋሊት ፈጽሞ ያሰሩ ነፍሳትን የሚቀኑ በሰማይ አሉና አቤቱ ከኒህ እጅ እኔን አድነኝ። አሜን። አድነኝ። በጎ የሚናገር አንደበትን አይሁድ የመቱት ፊትህ እንደ ፀሐይ በታቦር የታየ በመልክህ መልአክ የተባልክ ክርስቶስ ፊትህን አሳየኝ። ቃልህን አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታ ኢየሱስ ክርስቶስ ኃጢአቴን አስተሰርይልኝ፣ በደሌንም አጥፋልኝ፣ ጠላቶቼም ሁሉ አስወግድልኝ። አሜን አሜን አሜን። የሰኞ ንባብ እዚህ ላይ አበቃ። የቆየን በሰላም አስጀምሮ በሰላም ያስፈጸመን አምላክ ቅዱሳን አምላክ ሰማዕታት ክብር ምስጋና ለሱ ይሁን። የአገራችንን ኢትዮጵያ ይጠብቅ። አሜን አሜን።